ሰላም ሰላም እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። እንግዲህ ያው የምታውቋቸው በቲክቶክ ታዋቂ ሰዎች የጃኒና አዶናይ በርካታ ሰዎችን እያነጋገረ ያለ እንግዲህ አዶናይ ከካናዳ ተነስቶ ካናዳ በቃኝ ብሎ ወደ ኢትዮጵያ ጠቅልሎ ከገባ በኋላ ከጃኒ ጋር በበርካታ ቦታዎች በበርካታ ስፍራዎች በተለያዩ ቪዲዮዎች በህዝብ እይታ ውስጥ ናቸው ማለት እንችላለን። ለዚህም በርካታ ሰዎች አዶናይና ጃኒ ምን ላይ ናቸው የሚል በርካታ ጥያቄዎች እየጠየቁ ይገኛሉ። የሚያሳዩት ቪዲዮና የሚለቋቸው ቪዲዮዎች፣ ፎቶዎች ደግሞ በርካታ ሰዎች ወደ ጥርጣሬ እንዲገቡ አድርጓል ማለት ነው። ከእንግዲህ በፌስቡክ ስሙ የሚታወቀው ፍራኦል ሀበሻ ፍራኦል ሀበሻ ፌስቡክ ላይ ይታወቃል። አንዳንድ ጽሁፎችን ትዝብቶችንም ያጋራል ማለት ነው። በጽሁፉ እንግዲህ ዛሬም ከታዘበው ጃኒና አዶናይን በተመለከተ ትንሽ በጽሁፉ የዳሰሰው ነገር አለ። እሱን ለእናንተ ይዤላችሁ ቀርብ ያለው ማለት ነው። ፍራኦል ሀበሻ እንግዲህ እንዲህ ብሎ ይጽፋል። የኢትዮጵያ ቲክቶክ ላይቭ ላይ ስትሪም ከሚያደርጉ ልጆች መካከል እንደ ጃኒ በጣም የዋ ልቧ ንጹህ የሆነ ሰው የለም። ሺ ኢዝ ኤ ጉድ ፐርሰን። በደንብ ስላየኋት ነው። በደንብ ማይቻታለሁ። አንዳንዴ ለምን ነገር እንደሚገንባት ይገርመኛል። ጃኒ በቀላሉ እዚህ አልደረሰችም። በእሷ ላይ የተነሱ እንዳይሳካላት አሰናክለዋት ሊያስቀሩ ያሰቡ ብዙ ነበሩ። በብዙ ተፈትናለች። ቲክቶክ በሚባለው ፕላትፎርም ራሳቸውን ከቀየሩ ሰዎች መካከል አንዷ የሆነችው ጃኒ አሁን ያለችበት ስፍራ የሚገባት ስፍራ ነው ብዬ አስባለሁ። ጎበዝ ልጅ ነች። ጃኒ መጀመሪያ ወደ ቲክቶክ ስትመጣ ስትሰራቸው የነበሩ ቪዲዮዎች እየዞረች ሰዎችን ማቀፍ ምናምን አይነት ኮንቴክት ነበረ። በየክፍለ ሀገሩ ነበር የምትሄደው። በዚህ ኮንቴንት ሙሉ ኢትዮጵያን ዞራለች ማለት ይቻላል። እኔ በዛ ኮንቴንት ነው ማቃት። በትክክልም ጃኒ ባህሪዋ እንደዚህ ነው እንድል ያደረገኝ ነገር ደግሞ እሷ ላይ በተከታታይ ተመለከትኩኝ። በጣም ጸዲ ሰው ናት። የኛ ሀገር የኢትዮጵያ ኢንተርቴንመንት ቲክቶከሮች በተለያየ ኢቨንት አማካኝነት አንድ ላይ ተሰባስበው ያለበት ብዙ ቪዲዮዎች ተመልክቻለሁ እና እነዛ ቪዲዮዎች ላይ የጃኒ ካራክተር በሚገባ ይቻለው። አሪፍ ሰው ናት። የሰው ደስታ የሚያስደስታት ከመሳቅ ከመጫወት ከመጫጫህ ውጪ ሌላ ምንም ነገር ማታውቅ ተንኮል የሌለባት ለሰው የምትኖር አይነት ሰው ናት። that's what I see in her ይለናል። እንግዲህ በነገራችን ላይ ላይቭ ስትሪም ከሚያደርጉ የኛ ሀገር ቲክቶከሮች መካከል ከጆን ዳንኤል ቀጥሎ ከፍተኛውን ገቢ የምታስገባው ጃኒ ናት። ደግሞ ገና ትንሽዬ ልጅ ናት። በጣም ጩጬ ናት እኮ እድሜዋ። ከተመለከትኳቸው አንዳንድ ቪዲዮዎች በተጨማሪ በቅርብ ከሚያውቋት ሰዎች የሰማሁት ብዙ ነገር ስላለ ነው። ብቻ ግን ሁሉም አሪፍ ናቸው። ናሆምም፣ ስጢፍም፣ ራቼም፣ ጆን ዳንኤልም እንዲሁም ሌሎችም። ጃኒ ግን ትለያለች። እነዚህ ልጆች ላይቭ ስትሪም ቲክቶከር ጎበዝ ልጆች ናቸው። በዚህ እድሜያቸው ያሳኩት ስኬት ትልቅ ነው። ዚያር ሆስትሊንግ ከእድሜያቸው በላይ የሆነ ሆስትለር ማይንድ ነው ያላቸው። ዚያር ሪል ሆስትለር። በነገራችን ላይ ጃኒ ከአዶናይ ጋር ኮላብ እያደረገች የምትሰራው ቪዲዮዎች ተመልክቻለሁ። ከዛ በተጨማሪ ይህንን ጽሁፍ እንድጽፍ ያነሳሳኝ ደግሞ ይለናል አንድ ነገር አለ። እኛም ምን ይሆን እያለን እየጠየቅነው ነው ፍራኦል ሀበሻን። ትላንት ያየሁት አንድ ቪዲዮ ነው ይህ ጽሁፍ እንድጽፍ ያነሳሳኝ። ይኸውም በቅርቡ ራቼ በቲክቶክ 2 ሚሊዮን ፎሎወር መግባቱን አስመልክቶ የደገሰውን ድግስ ላይ ብዙ ቲክቶከሮች አዶናይንም ጨምሮ ጠርቷቸው ነበር። ታዲያ በዛ ዝግጅት ላይ ከታደሙ ታዳሚያን መካከል ዮቲናስና ሜርኩሪ የምትባሏት ቲክቶከር አዶናይ ላይ ያሳዩት መንበላጠጥን ተመልክቼ እዛ ቪዲዮ ላይ ደግሞ ጃኒ ለአዶናይ ምን ያህል እንደምታስብለት እሱን ለማስደሰት ምንም ነገር እንደምታደርግ ስመለከት ለጃኒ ያለኝ አክብሮት በጣም ጨመረ። ከጎኑ ነበረች ይለናል። and she was having fun with him. I can see a poor soul and she has one ይለናል። እንግዲህ አድማጭ ተመልካቾቻችን እንግሊዘኛውን አስተካክለን የጻፈውን ካላነበብን በጣም ይቅርታ፣ ካለማንበብ መሞከሩ ይሻላል ብለን ነው። እንግዲህ በሱ ጽሁፍ ላይ በርካቶች ገብተው አንዳንዶች ዮቲናስ ምላስ እንደሰጠች አላወቅም አልተንጠባረርኩም ብላለች። ለማንኛውም ስለ ሜርኩሪ ኒንጃ የሚሉም አሉ።
ጃኒ እስከ 2 ቀን በፊት ላይቭ ላይ በስህተት 2 ማታቃቸው ልጆች ገብተውባች እንዴት እንደሆነችባቸው ሲያለችማለች። ሌሎች ግን በርካቶች ስለ ጃኒ ሲናገሩ የዋህ ልጅ ነች፣ ሰው ደግሞ የዋህ ሰው አይወድም፣ ፈጣሪ ጠብቃት የሚሉ በርካቶች አሉ። እና በርካታ ሰዎች እንግዲህ የጃኒና የአዶናይን ጥምረት ምን ላይ ናቸው የሚያሳዩን ነገር የሆነ ነገር እንዳለ ያጠራጥረናል። ነገር ግን ተጣምረው ብናያቸው በጣም ደስ ይለናል የሚሉ በርካታ መልካም ምኞታቸውን ሲገልጹ ተመልክተናል። በነገራችን ላይ እኔ በጃኒ ጉዳይ ላይ አንድ ነገር ለማለት ፈለኩኝ ከራሴ ማለት ነው። ጃኒ በነገራችን ላይ አሁን ላይ ደረሰችበት ነገር ላይ ዝም ብላ ከመሬት ተነስታ ምናምን ቪዲዮ ከፍታ መታ እዚህ ላይ ደረሰች አይደለችም። ያው ራሷን ከፍ አድርጋ ለማግኘት ወይም ፌመስ ለመሆን ብዙ ዋጋ እንደከፈለች ከዚህ በፊት እሷን ለማሸማቀቅ በአይደል ሾው ላይ ባደረገችው ውድድር እሷን ለማሸማቀቅ በርካታ ሰዎች እሷ ከፈመሰች በኋላ አውጥተውት ነበረ። ነገር ግን ያም አልሰበራትም። እንደውም ራሷ በዛ ቪዲዮ ላይ ሙድ ይዛ በርካቶች ቪዲዮ ሲሰሩበት እሷም ተጨማሪ ሆና ሰርታበታለች ደስ በሚለው ሁኔታ። ሌላው ደግሞ ከጆን ዳንኤል ጋር ነው። እንግዲህ ጆን ዳንኤል እና ፍቅረኛው እስር ቤት በገቡበት ሰዓት ላይ የጆን ዳንኤል ፍቅረኛ አረገዘች ሲባል ማለት ነው አንድ ከጃኒ ጋር ጆን ዳንኤል የወጣባቸው ፎቶ ነበረ። እሱንም ራሷ ጃኒ ናት ብለው በጣም በርካታ ሰዎች ሊቀጠቅጡበት ሞክረው ነበረ። በዛም አልተሰበረችም። እንግዲህ ይቺ ልጅ ማለት ነው እሷ ታውጣው ሌላ ሲያወጣው የምናውቀው ነገር የለም። ግን እንግዲህ አንቺ ሳታረግጂ እሷ አረገዘች የሚሉም በቃ እሱ ከሷ ጋር ነው የሚል እሷን ለማስቀናት የሚደረጉ በርካታ ነገሮች ያ ሁሉ ነገር ግን አልሰበራትምና እኔም በእውነት ለመናገር በዚህ እድሜዋ ጠንካራ ሆና አሁን ላይ ደረሰችበት በመድረሱ እኔ ራሱ አድናቂዋ ነኝ። እውነት ለመናገር እንግዲህ አድማጭ ተመልካቾቻችን ለዛሬ ይሄን ይመስላል። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እያልኩኝ ማለት ነው። ላይክ እና ኮሜንታችሁን አስተያየታችሁን እናንተ ስለ ጃኒ ምን ያላችሁ አስተያየት በተለይ ከአዶናይ ጋር ባላት ጉዳይ ላይ የእናንተ አስተያየት ምን ይመስላል እንላለን ማለት ነው። ከታች ኮሜንት ላይ አስቀምጡልን። መልካም ቀን